በዛሬው ቪዲዮ ደግሞ የምንመለከተው ቢዝነስ ቱ ከስተመር ወይም ደግሞ ከድርጅት ወደ ግለሰብ የሚደረግ የዱቤ ሽያጭ ወይም ደግሞ ቢዝነስ ቱ ከስተመር ቢቱሲ ክሬዲት ኢንቮይስ ነው ማለት ነው። የመጀመሪያ የማደርገው ነገር እንደተለመደው አይተምስ ዲስክሪፕሽን ጋር የሚለው መጥቼ ከዚህ በፊት ሴቭ ካደረግኳቸው ፕሮቫይድ ከማድረጋቸው ሰርቪሶች ወይም ደግሞ ፕሮዳክቶች አንዱን ሰሌክት አደርጋለሁ። በእኔ ኬዝ ሄር ከት which means የኔ ድርጅት በአጋጣሚ የፀጉር ስራ ላይ የተሰማራ ድርጅት ነው ማለት ነው። ስለዚህ እዚህ ጋር ፕሮቫይድ የማደርገው ሰርቪስ ይሆናል። ሰርቪስ ስለሆነና የሚዳሰስ አይነት አገልግሎት ስላልሆነ ኔቸር የሚለው ጋር መጥቼ ሰርቪስ ስለዋለው ኦሬዲ ዩኒት ፕራይሱን ሴቭ ካደረግኩበት ቦታ ይዞልኝ መጥቷል። ታክስ ኮዱ ታክስ የማይከፈልበት አይነት እቃ ስላልሆነ ቫት 0 የሚለውን ትቼ ቫት 15 የሚለውን ኪፕ አደርጋለሁ። ከዛ በኋላ አድ ቱ ኪው እለዋለሁ። ይህን ካደረግኩ በኋላ ቀጣይ የምሞላው የገዢ ኢንፎርሜሽኖች ነው። ገዢ ግለሰብ ስለሆነ ቢዝነስ ቱ ከስተመር የምትለዋን ሰሌክት የተደረገችዋን እንዳለች ተዋታለሁ። የገዢን ስም ማስገባትና መተው ኦፕሽናል ነው። ማስገባት እችላለሁ በዚህ መልኩ፣ ካልሆነም ደግሞ መተው እችላለሁ። ከዚህ በፊት እንዳልኳችሁ ወኪንግ ከስተመር ከሆነ የአንድ ጊዜ አይነት ከስተመር ከሆነ ብተውም ችግር የለም። ግን አስፈላጊ ከሆነ እንደየሁኔታው እናንተ ማስገባት ትችላላችሁ። ግን የሰውየውን የደንበኛችሁን ስምና ስልክ ቁጥር እንዲሁም ኢሜይል ማስገባት የሚሰጣችሁ አድቫንቴጅ ምንድነው? እሱ ይሄ ደረሰኝ በሚቆረጥበት ወቅት በኋላ መስተካከያዎች ደረሰኙ ላይ የሚደረጉ ከሆነ ወይም ደግሞ በስተት ተቆርጦ ካንስል የሚደረግ ከሆነ ሲስተሙ ለደንበኛችሁ በስልክ ቁጥርም ሆነ በኢሜይል የማሳወቂያ መልእክት ይልክላችኋል ማለት ነው። ቀጣይ የማደርገው በስተቀኝ በኩል ከላይ በስተቀኝ በኩል እመጣና ፔመንት ሞድ የምትለዋን እጅ በእጅ ወይም ደግሞ ካሽ የምትለዋን ወደ ክሬዲት ወይም ደግሞ የብድር ወደሚል ቀይረዋለሁ ማለት ነው። ዶክመንት ታይፕ ኢንቮይስ የሚለውን እንዳለ ተዋዋለሁ። ቀጣይ ጀነሬት ኢንቮይስ እለዋለሁ። ደረሰኝ በዚህ መልኩ መጥቶልኛል። ከላይ እንደምታዩት የዱቤ ሽያጭ ደረሰኝ ወይም ደግሞ ታይታ የቫት ያለበት ዱቤ ሽያጭ ይላል። ከስር የሽያጭ አይነት ቢቱሲ ወይም ቢዝነስ ቱ ከስተመር ይላል። ደረሰኙን ሼር ማድረግ ፕሪንት ማድረግ ትችላላችሁ። ይሄንን ይመስላል።